ጉድ ሞርኒንግ ኢትዮጵያ፣ ጉድ ሞርኒንግ። እንዴት ናችሁ? ደህና ናችሁ? ዛሬ እንቅልፍ መተኛ ስላልቻልኩኝ ለሶስተኛ ጊዜ ቪዲዮ የቀረጽኩ። እንደዚህ ደግሞ ስታዩኝ እኔ አይደለሁም። እሺ፣ እንደዚህ ራሱ በቃ ቪዲዮ ስትገቡ ራሱ ያሳምራቸዋል። እና ለማንኛውም እንቅልፍ አልወስደኝ እያለ ነው። ህልም እያየሁኝ በቃ እንቅልፍ አልወስደኝ ብሏል። እና ቅዠቴ ደግሞ አሰሪዎች ናቸው። ቅዠቴ አሰሪዎች ናቸው። ሌሊት ያቃዡኛል፣ ይመጡብኛል። በቃ ሌሊትም ቀንም ሌሊትም ከኔ ጋር ናቸው። መድኃኒዓለም እኔ በቅንጭላቴ ስለያዝኳቸው ነው። እነሱ በቅንጭላቴ ስለያዙ ስለገቡ ይሁን አላውቅም። ይሄውላችሁ 9 ጊዜ ተኛለሁ፣ 9 ጊዜ እነቃለሁ፣ 9 ጊዜ ተኛለሁ፣ 9 ጊዜ እነቃለሁ። ከነሱ ጋር ስታገል መድኃኒዓለም ቀን ራሱ እኮ እንደዛ እንገናኝ ቀን ራስ እንደዛ እንገናኝም እኮ። እኔ ግን ሌሊት ከየት ነው የሚመጡት እናንተ? የሞቱት አይቀራቸው፣ በነፍስ ያሉት አይቀራቸው። በቃ እንዲሁ ከነሱ ጋር ነው ማለት ነው። ኧረ መድኃኒዓለም እናንተ 2 ቀን ባልጸልይ እኔ ጸሎት እናቴ ነው ጸሎት ይቻ ምስክሬ እኔ ብቻ ነው ምስክሬ። እና ብዙ ጸልይ አይደለም ግን ላለመጸለይ የማላረገው ሀጅ ያለኝም፣ ላለመጾም የማላረገው ሀጅ ያለኝም፣ ላለመስገድ የማላረገው ሀጅ ያለኝም እና ብታዩ ማለት ነው። በቃ እንቅልፍ በተኛው ቁጥር ህልም ነው። ህልም እኔ ነብይ ነኝ እንዴ? እኔ ምንድን ነኝ? ቆይ እኔ ራእይ ነው ምንድን ነው? እኔ ምንም አልገባኝም ጋይሶች። እንቅልፍ መተኛት አልቻልኩም። በየሰዓቱ እንቅልፍ ስተኛ መንጣት ነው። ይመጡብኛል፣ ይሄዱብኛል። ወይኔ ይውላችሁ ምንም መተኛት አልቻልኩም። በአጠቃላይ እንቅልፍ መተኛት አልቻልኩም። ይሄ ሁሉም ማውራችሁ ለጓደኞቼ ለፍልፌ የሚሰማኝ ሳጣዩ ቪዲዮ መቀረጽ ጀመርኩ። እና ማን ነበረ? የሆነ መምህር ነበረ። ብዙ ሰው እኮ ቤት ውስጥ የሚያወራው ሰው ስላጣ ነው ውጭ ወጥቶ በየፌስቡክ የሚፖስተው ይላል። ስሙኝም አትስሙኝ። እና ለማንኛውም ጋይሶች ይላችሁ እንቅልፍ አልተኛ ብዬ ዛሬ 9 ጊዜ ተኝቼ 9 ጊዜ ነው የተነሳሁት። ተነስቼ ደግሞ አንድ ቲክቶክ አይቼ ነው የምተኛው። አንድ ቲክቶክ አይቼ ማለት ነው። የሰላም እንቅልፍ የለም። የሰው ቤት የሰው ሀገር እውነት የሰላም እንቅልፍ አያስተኛችሁ። ቅዠት ቀኑን አልፋችሁ ማታ ስተኙ መቃዠት። ወይኔ! እና ለማንኛውም ሰብስክራይብ ፈልጋለሁ፣ ላይክ ፈልጋለሁ። ፕሊዝ ምንድን ነው እኔ ብዙ ፖስት አንድ ላይክ አታረጉም? ምንድን ነው ችግራችሁ? ምንድን ነው? አረ ላይክ አድርጉ እንዴ! እህታችሁ አይደለም እንዴ? ምንድን ነው ኢትዮጵያ ያልመስለም እንደዚህ ስታዩ? ጉድ እኮ ነው። ለማንኛውም ያው እንግዲህ እንደኔ እንቅልፍ የሚያስቸግራችሁ ማለት ነው። እንቅልፍ የሚያስቸግራችሁ ጸልያችሁ ተኙ። ሌላ ምን ታደርጋላችሁ? እንግዲህ እንቅልፍ መጥቶ በቅዠት የምትነቁ ማለት ነው። መድኃኒዓለም ይሄ ቅዠት ላያችን ላይ ይንቀለው። ሌትም ቀንም አላስተኛ ነው አሉ እኮ እነዚህ ሰዎች በህልማቸው። እኔ ወይ እነሱ ቅንጭላታቸው ውስጥ ከተውኝ ነው ወይ እኔ ቅንጭላቴ ውስጥ ስለገቡ ነው እንደዚህ እንትን የምለው። ፊልም ካየሁ ሌሊት እነሱ ናቸው እኔ ላይ የሚያድሩ። ፊልሙ እነሱ ናቸው፣ እኔ ደግሞ አክተሯ ነኝ። እና እኔ አክተሯ ነኝ ማለት ነው። በቃ እንደዚህ ስንሆን ነው የምናድረው። የዛሬ አዳሬ እንደዛ ስለሆነ ነው። እውነቴን ነው የምላችሁ። እንደው ጌታዬ እንደው ሀገሬ ላይ ቤት ስጠኝና የራሴ እረፍት ቦታ ስጠኝ፣ የራሴ በቃ እርሻ ቦታ መሬት ስጠኝና አምላኬ ሀገሬ ላይ ገብቼ ልኑር። ሀገሬ ላይ ሀገራችን ሰላም ያድርገው። መጀመሪያ እስኪ ወጥቶ መግባት ይሁን እና ሰብስክራይብ አድርጉኝ። ተው ሰብስክራይብ አድርጉኝ። እኔ ስንቴ ነው ሰብስክራይብ አድርጉኝ ብላችሁ? ቆይ 20 ሰብስክራይብ 3 አመት ሙሉ ጥሩ ነው? እንደዚህ ጥሩ ነው?